በዚያን ጊዜ የሕዝብ አላፍ እርስ በእርስ እስኪረጋገጡ ድረስ ተሰብስበው ሳሉ ደቀ መዛሙርቱ እንዲህ ይል ጀመር፣ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ለእናንተ ለወዳጆቼ እላችኋለሁ፣ ሥጋን የሚገድሉትን በኋላ አንድ ስንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ሥልጣን ያለውን ፍሩ። አዎ እላችኋለሁ፣ እርሱን ፍሩ። ወይስ ድንቢጥ በ10 ሳንቲም ይሸጡ የለምን? ከእነርሱ አንዲት ስንኳ በእግዚአብሔር ፊት አትረሳም። ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳ የተቆጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ። እላችኋለሁ፣ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰው ፊት የሚከዳኝ በእግዚአብሔር መላእክት ፊት ይከዳል። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ መንፈስ ቅዱስን የሚሳደብ ግን አይሰረይለትም። ወደ ምኵራቦች፣ ወደ መኳንንቶች፣ ወደ ገዢዎች ሲጎትቷችሁ እንዴት ወይም ምን እንደምትመልሱ ወይ እንደምትናገሩ አትጨነቁ። መንፈስ ቅዱስ በዚያን ሰዓት ልትናገሩ የሚገባችሁን ያስተምራችኋል። ከሕዝቡም አንድ ሰው መምህር ሆይ ርስቱን ከእኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንድሆን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ታሌም ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው እርሻ እጅግ ፍሬያም ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሠራለሁ፣ በዚያም ፍሬን በረከቴንም ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ ብዬ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህ ሌሊት ነፍስህን ከአንተ ሊወስዱ ይፈልጓታል፣ ይህን የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው።